By the way, according to a certain Paulson, an English major who visited Ethiopia, or the southern Ethiopia region in 1936 and published a book called Ethiopian Reality, he gives a figure that the Gimra population was reduced from 1 million to only 20,000. The population of the Kafa was reduced from 2 million to 100,000. The Oromo population was reduced from 10 million by half. These are all recorded. ውድ ኢትዮጵያኖች ዛሬ ማቀርብላችሁ መጽሐፍ ኢትዮጵያን ሪያሊቲስ ይባላል እና መጽሐፉን የጻፈው ፖልሰን ኒውማን የሚባል እንግሊዛዊ ነው። ወደ ኢትዮጵያ ሊጓዝ መጥቶ ነበር እንደ አንድ ግለሰብ ተጓዥ ሻለቃ ነው። ሜጀር ፖልሰን ኒውማን የሚባል መጽሐፉ የታተመው በዓመተ ምህረት በ1936 ነው እና ይሄ ሰውዬ እንግዲህ ኢትዮጵያ ውስጥ መጥቶ ነበረበት ወቅት ይሄንን መጽሐፍ ጽፎ አሳትሟል። አንድ ግለሰብ ነው እና በደቡብ ምዕራብ ኢትዮጵያ አካባቢ በሚጓዝበት ጊዜ ስለ ኢትዮጵያ ያያቸውን አንዳንድ ሁኔታዎችን ከጣሊያን ጋር ስለነበረ ሁኔታም ለመዘገብ የሞከረ ሰው ነበረ። ምን እያለ ነበር ይጽፍ የነበረው? ለምንድን ነው ይሄንን መጽሐፍ ያነሳሁት? ዶክተር ገመቹ መገርሳ ከጥቂት ሳምንታት በፊት ይመስለኛል እናቶ ጀዋርና የተወሰኑ ወጣቶች በተሰበሰቡበት ኢትዮጵያኖች አንድ ነገር ሲናገሩ ስለሰማው ነውና የተናገሩት ነገር የተሳሳተ ኢንፎርሜሽን ስለሆነ አንድ ነገር ደግሞ ሲደጋገም የናዚ ፕሮፓጋንዳ ሚኒስተር ዶክተር ጆሴፍ ጎብልስ እንዳለው ከረጅም ጊዜ በኋላ ወደ እውነት ወደ መሆን አዝማሚያ ይመጣልና ያ ነገር ምንድነው ምን እየተደረገ ነው ለሚለው አጠር ያለ መልስ ለመስጠት ነው ይሄንን ነገር መጽሐፉን ፈልጌ አግኝቼ ከናንተ ከኢትዮጵያውያኖችና ከኢትዮጵያን ወዳጆች ጋር ለሼር ለማድረግ የፈለኩት እና አከራካሪ የሆነውን አንድ 4-5 መስመር ላንብብላችሁ። ምን ይላል ምንድነው የሚሉት የሚለውን ለመመለስ ማለት ነው። ምን ይላል? ኢትዮጵያን ሪያሊቲስ ገጽ 93 ወደ ታች ወረድ ብላችሁ ስታነቡት ይሄ ነገር ከፋንና ጊሚራን ይመለከታል። ደቡብ ምዕራብ ኢትዮጵያን ሰውየው ምን ብሎ ጽፏል እና ከዶክተር ገመቹ ጋር በኋላ ታነጻጽሩታላችሁ። ሰውየው የሚለው the extent to which these areas have been depopulated is shown by the fact that prior to its conquest the population of Kafa was estimated at 1.5 million. Remember, astaghfiru ziga, the population of Kafa was estimated at 1.5 million. But owing to slave trade and the removal of population by the Gabbar system, it has been reduced to 20,000. In the same way, the slave trade in men, women and children has so reduced the population of Gimira that it dropped in 15 years from from 100,000 to 20,000 inhabitants, and the same may be said of many other states. ይህንን መጽሐፉን ማንም ሰው አግኝቶ ማነጻጸር ይችላል እና ይህንን ካያችሁ በኋላ ዶክተር ገመቹ ምን እያሉ ነበር የሚናገሩት? ምንስ ነው የሚሉት? ለምንስ ነው የከፋ ህዝብ ከ2 ሚሊዮን ወደ 20 ሺህ ሰውየው የሚለው ከ1.5 ሚሊዮን ወደ 20 ሺህ ነው። እሱም ሜጀር ፖልሰን ኒውማን የሚባለው ሰውዬ ኢትዮጵያ በወቅቱ ሴንሰስ አልነበራትም። ኦኬ፣ ምንም ነገር አልነበራትም። ከየት አምጥቶ እንዴት ጻፈው? ምን አይነት መሰረት ነበረው? ፕላስ ደግሞ ምሁራዊ ትንታኔ ሲሰጥ አንድ መረጃ ብቻ አይደለም የሚሰጠው። ለማነጻጸር፣ ለማወዳደር፣ ለመፈተሽ እንዲመች በወቅቱ ከነበሩት የተለያዩ ጻፊዎች ጋር ማነጻጸር ያስፈልጋል። የኢትዮጵያ ሴንሰስ ለመጀመሪያ ጊዜ የወጣው ዘመናዊ ሴንሰስ የምንለው የህዝብ ቆጠራ የሚባለው ነገር የወጣው በ1970ዎቹ ነው። እንግዲህ ሲስተማቲክ የሳይንቲፊክ የሚባለው መሰረት ይዞ የወጣውና እንግዲህ ሰውየው ዶክተር ገመቹ ያሉት ከ2 ሚሊዮን ወደ 20 ሺህ ነው ያሉት የከፋን። የጊሚራን ደግሞ ከ1 ሚሊዮን ወደ 20 ሺህ የ900 ሺህ ህዝብ ልዩነት አለው።
የኦሮሞን ከ10 ሚሊዮን ወደ 5 ሚሊዮን ያሉት ፖልሰን ጨርሶም አልጠቀሰውም። ስለዚህ ጨርሶ የተሳሳተ መረጃ ነው እዚህ ጋር የተናገሩት ሰውየው። ስለዚህ ምንም የጻፈው ምንም የዘገበው ነገር የለም እና ይሄ መታረም ያለበት ይመስለኛል። ይሄንን ከሰሙ በኋላ ያርሙታል የሚልም ተስፋ አለኝ። መጽሐፉን ይሄንን ፓራግራፍ በተናጠል ማንበብ ለምትፈልጉ ሰዎች ዋሸራ ቤተ መጻሕፍት የሚባለው የሚያስፈልጉትን ገጾች ለቀሜ አውጥቼላችኋለሁ። እዛ ላይ ማንበብ ትችላላችሁ። ዋሸራ ቤተ መጻሕፍት ፌስቡክ ላይ ጎብኙት። እዛ ላይ ማንበብና ማየት ይቻላል አስፈላጊ ገጾቹን ማለት ነው። እና ምናልባትም ገዝቶ ማንበብ የሚፈልግ ሰው ካለ እንግዲህ መልካሙን ሁሉ እመኝላችኋለሁ። ይሄን ማለት ነው የምፈልገው። ስላዳመጣችሁ ምስጋና ከፍ ያለ ነው። መረጃዎችን እንፈትሽ፣ መረጃዎችን እናገላብጥ። ግንዛቤ መረጃ ያለው በመረጃ የሚመራ ትውልድ አገሩንም ኢትዮጵያንም ይታደጋል። እንግዲህ ይሄንኑ ነበር ከናንተ ጋር ሼር ለማድረግ የፈለኩት። ስላዳመጣችሁኝ በጣም አመሰግናለሁና እዚህ ጋር ላስምርበት የምፈልገው አንድ ሰው ምሁርም ይሁን አይሁን፣ የፖለቲካ ድርጅት መሪ ይሁን አይሁን፣ የታሪክ አስተማሪ ይሁን አይሁን፣ ያ የሚናገረው ነገር በተለይም የህዝብ ቁጥርን ወደ ኋላ ተመልሶ ለፖለቲካ ፍጆታ ወይንም በማወቅም ባለማወቅም ይሁን ታሪክን መረጃን መሰረት አድርገን በመናገርበት ጊዜ ያ ምንድነው ለምን ተባለ ብሎ በዛ ጉዳይ ላይ በዘመኑ የተጻፉትን የተጠቀሱትን ነገሮች አገላብጦ ፈትሾ መገንዘብ የእያንዳንዱ ኢትዮጵያዊ ታሪካዊ ማህበራዊና እንደዚሁም ስነ ምግባራዊ ግዴታ ይመስለኛል። ለዛሬ በዚሁ አበቃለሁ። በድጋሚ ስላዳመጣችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ አጋጣሚ እስክንገናኝ ደህና ሁኑ።